كوت ما لن سنجد بنا قرماتنا نجدني قاليس خليت قرماتنا نجدني تو قرماتنا نجدني قاليس إيه كده سامين تنو جن أروج ما نجدني لا أدبا إنه برسيزار أما مو كنا بيبتيره لا أدبا تري لا كشام ما تقولون بربا برزا برمسم ترى بيزين داو نجي بيزين كشام ديمو ديبي تاي كلاسيك ديبي أكا قديم بار يقولون ما استمعوا يبغوا يفهموا يستمعوا من دونه إني أبغى أعرف تكوين ولا بتعرف من يستلوا كأني بتعرف من يستلوا مسؤول عندي سو أنا سلكتني جواز كمان بتعرف سلكتني جبالة جت مال بودنا نازم بودنا سلكتني بقى متى عندك جبال إيه من أقل هذا أنا تانوري زاري ما فتان نبر باي ما تانو يعني ده سلكتني بقى سلكتني كني داني راسو يسلكتوا سويلا عندي من يالكم مطبق بما تراسو زاري شنت بيت كينو موتو على مارو أنا سبي متى ما أدنى بتفينه أنت لما أنا أصلي بتف فاسب ناسو أنا باسب من باسب أول كلاس المدرسة عندي تسليني عبنا معلم سريلة فتان دبر كلاس وست إجزابيرو يا الله أنت الله إجزابيرو أنت الله سلام دينا اندنش الله يوم نقدر تيجي دربنا متدبر بشار بتأم جانكم يالنا يا يوم نقدر لهم ترى نقدرنا ما أنت بس ما مرة شال كم بدك ما لك أنت سكريزونيا ها من تكرر لي شيء أنت سكريزونيا كني فكر يازش أنا كو استمارج نين أباتش نين ينكو من أين تبالغينش تمرت بده يمتاش لتمرت نو ويس لفكرنا ጭራሽን እንት ጠይቀኛል ምን አስበሽ ነው እኔ እኮ የ11ኛ ክፍል ተማሪ ነኝ ምን ችግር አለው በሻት ልንገርሽ አንቺ ገና ልጅ ነሽ ትምህርትሽ መማር አለብሽ ገብቶሻል አይደል አስተማሪሽ ማለት ደግሞ አባትሽ ነው አይደረግም አይባልም ሂጂ አሁን ወደ ክላስ ጭራሽ አፈቀር ኮዶ ለአልሸክል ና ወደዚህ ተጋባ ለምንድን ነው የቤት ስራ ሳሰሩ የመጣችሁ ቲቸር እንጀራ እየጋገርኩ ነበር ማታ እንዴት የቤት ስራ ሳትሰሩ ወደ ክላስ ትገባላችሁ ምን አይነት ነገር ነው ማቴማቲክስ የቤት ስራ ሳይሰራ ተማሪ እንዴት ይገባል ቲቸር ያብሻሉ ደብተር እኔ ጋር ነበር ጭራሽ ለምንድን ነው የቤት ስራ ሳትሰራ የመጣው እንጀራ እየጋገርኩ ነበር ወንድ እኮ ነው አንተ እንጀራ እየጋገርሽ ነበር ደብተሩ እኔ ጋር ነበር ያረስቼ ቲቸር በእና አሁን 5 ተቀጣችሁ ነው የምትገቡ 5 ነገ ደግሞ ካልሰራችሁ 10 ይሆናል ተቀበል ወደዛ ተቀበል ቶሎ በል ሁለቱም ሰርብ ምንድነው አንቺ አንድ ሁለት አምሳ 3 4 5 ናግባ ግባ ግባ ዞሮ ወደ እጅ ወደ ቶሎ አይ ሰው አንቺ አመምሽ አሳመምኩሽ በጣም አመምሽ በሺ አመምሽ አመምሽ በሺ ግቢ በቃ ይቅርታሽ ነገ ቲቸርዬ ምንድነው የዚህ ልጅ ጥፋት ምንድነው የዚህ ልጅ ጥፋት ሁሌ ብር ሰኞ ማክሰኞ ሁሌ አሁን ጭራሽ ብላችሁ በእኛ ጋር ትምህርት ማቋቋም ጀመራችሁ ምን ማለት ነው ሁሌ ብር ይለኛል አሁን ብሎ በአንዴ 2000 ብር ጠየቀኝ ምን አይነት ብር እንደምን ማለት ነው ሁሌ ሰኞ 200 ማክሰኞ 200 አሁን ብሎ በአንዴ 2000 ብር አምጡ ተብያለሁ ብሎ ምበላው ምጠጣው የለኝም እኔ ቤት ውስጥ በኔ ገንዘብ ነው ትምህርት ቤት የምታቋቁመው አብሻት
ምንድነው እየጠየቅህ ያለው? ምን አይነት ብር ነው ትምህርት ቤት ተጠየቀው? ስንት ቀን ነው መተህ ብር የከፈልከው? ሁሌ ነው እንደ ብር የምጠይቅ? የከፈለበትን ሪሲት እንኳን አይሰጠኝም። ያለ ሪሲት ነው እንደምትቀበሉ ገንዘቡ። ምን አስባችሁ ነው? እንዴት ምን እናስተምራችሁ ታዲያ ልጆቻችንን? እኛ አንድም ቀን ብር ጠይቀን አናውቅም። ይሄ የመንግስት ትምህርት ቤት ነው። ምንም ብር የሚያስጠይቅ ነገር የለም። እንዴት ብር ትጠይቃለህ? እኛ ወስደን አናውቅም። አረ ባለፈው 5 ብር አምጣ እና ተማሪ ዋሻ ነው ቤት ነው Oh my God.